ዛሬ የምንጓዘው በጂኦግራፊያዊ አነጋገር ወይም በወረቀት ላይ ደሃ መሆን የነበረባት ወደ አንዲት ሀገር ነው። ደቡብ ኮሪያ ትባላለች። ይህች ሀገር ከአዲስ አበባ ከተማ ስፋት ትንሽ ብልጫ ያላት ጠባብ ምድር ነች። ምድሯ ተራራማና ድንጋያማ በመሆኑ ከ22 በመቶ በላይ የሚሆነው መሬቷ ለእርሻ የማይበጅ ነው። የከፋው ደግሞ ይህ ድንጋያማ ምድር በውስጡ የማዕድን ሀብትም የለውም። በዓለማችን ደረጃ በከሰል ክምችት 49ኛ ደረጃ ላይ ስትቀመጥ በተፈጥሮ ጋዝ ደግሞ 81ኛ ደረጃ ላይ ትገኛለች። ዘይት ደግሞ በፍጹም የላትም። እነዚህ ሁሉ የውስጥ ችግሮቿ ብቻ አይደሉም። ታሪኳን ስንመለከት በአካባቢዋ ባሉ እንደ ቻይና እና ጃፓን ያሉ ግዙፍ ግዛቶች ተጨምቃ የኖረች ሀገር ናት። ከዛሬ 70 ዓመት በፊት የነበረችውን ደቡብ ኮሪያ ብንመለከት አሳዛኝ የተራበችና ጦርነት ያወደማት ሀገር ነበረች። ስለዚህ ደቡብ ኮሪያ እጅግ ደሃ መሆን ነበረባት፣ ግን አልሆነችም። ዛሬ ደቡብ ኮሪያ በጠቅላላ የሀገር ውስጥ ምርቷ ጂዲፒ በዓለም 10ኛዋ ትልቅ ኢኮኖሚ ነች። ይህን አስደናቂ ለውጥ ያመጣው ደግሞ አንድ ኩባንያ ነው፣ ሳምሰንግ። ከ35 ዓመታት በፊት አሳና ኑድል ትሸጥ የነበረች ኩባንያ እንዴት የአንድ ሀገር የጀርባ አጥንት ሆነች? ባለቤቶቿስ እነማን ናቸው? የደቡብ ኮሪያ ለውጥ በሃን ወንዝ ላይ የተከሰተ ተአምር ሚራክል ኦን ዘ ሃን ሪቨር ይባላል። ይህ ለውጥ ከ40 ዓመታት በላይ የሀገሪቱን የሀገር ውስጥ ምርት በመቶ እጥፍ አሳድጓል። ተአምር ነው ቢባልም እውነተኛው ምክንያት ግን ከረጅም ጊዜ እቅድና ከብልሃተኛ ግለሰቦች ጥረት ጋር ጥምረት የፈጠረ ተግባር ነው። በ1938 ዓመተ ምህረት ደቡብ ኮሪያ ሪፐብሊክ ሆና ከመፈጠሯና ከጦርነቱ በፊት ሊ ባዩንግ ቹል የተባለ ነጋዴ በዳይጉ ከተማ አሳና ኑድል የሚነግድ ግሮሰሪ ሱቅ ከፈተ። ስሙንም ሳምሰንግ አለው። የሳምሰንግ ታሪክ የጀመረው እንደ አንድ የቢዝነስ ድርጅት ብቻ አልነበረም። ይልቁንም ከኮሪያ የዕጣ ፈንታና የሀገር መነሳት ጋር በጥብቅ የተቆራኘ ነበር። ከ1950 እስከ 1953 ዓመተ ምህረት በዘለቀው አሰቃቂ የኮሪያ ጦርነት ማብቂያ ላይ ደቡብ ኮሪያ ከሞላ ጎደል ወድማ ነበር። መንገዶች ፈርሰዋል፣ ፋብሪካዎች ወደ አመድ ተለውጠዋል፣ ህዝቡም በከፍተኛ ድህነት ውስጥ ይማቀቅ ነበር። እንዲህ ባለ የጥፋት ድባብ ውስጥ ሊ ባዮንግ ቹል የተባለው የሳምሰንግ መስራች ወደ አዲስ ራዕይ ተመለከተ። ሊ ባዮንግ ቹል በጦርነቱ ምክንያት የሰዎች መሰረታዊ ፍላጎት ምን እንደሆነ ጠንቅቆ ያውቅ ነበር። የኮሪያ ህዝብ ምግብና ልብስ በአስቸኳይ ያስፈልገው ነበር። የሀገሪቱን የኢኮኖሚ ቀዳዳዎች በጥልቀት እየተመለከተ በ1953 ዓመተ ምህረት ላይ የስኳር ማጣሪያ ፋብሪካ አቋቋመ። ስኳር በዚያን ጊዜ ከአሜሪካ በእርዳታ የሚመጣ ውድና የቅንጦት ዕቃ ነበር። ይህንን ወደ ሀገር ውስጥ በማስገባት ሊ ባዮንግ ቹል የመጀመሪያውን ትልቅ የንግድ ምሰሶ ተከለ። ይህን ተከትሎ በሚቀጥለው ዓመት 1954 ዓመተ ምህረት ደግሞ ለልብስ ኢንዱስትሪ ወሳኝ የሆነውን የሱፍ ጨርቃ ጨርቅ ፋብሪካ ከፈተ። ይህ እርምጃው የኮሪያን ህዝብ በሀገር ውስጥ ምርት መሸፈን ብቻ ሳይሆን ሳምሰንግን ከቀላል ንግድ ወደ ዋና አምራች ድርጅትነት ለወጠው። የኮሪያ መንግስትም ለዚህ የኢኮኖሚ መነሳት ትልቅ ሚና ነበረው። በጊዜው የኮሪያ የመጀመሪያው ፕሬዝዳንት ሰንግ ማንሪህ ሀገሪቱ በውጭ ሀገራት በተለይም በአሜሪካ ላይ ያላትን የኢኮኖሚ ጥገኝነት ለማቆም ቆርጠው ተነስተው ነበር። ለዚህም ፕሬዝዳንቱ የወሰዱት ቁልፍ ስትራቴጂ ነበር። የፕሬዝዳንት ሪ አስተዳደር ከውጭ እርዳታ የሚሰጠውን ገንዘብ በሙሉ ወደ ሀገር ውስጥ አምራች ኢንዱስትሪዎች በቀጥታ በመርጨት ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስ ወሰነ። ይህ የመንግስት ድጋፍ ለሊ ባዮንግ ቹል ታላቅ ዕድል ፈጠረ። ይህ የፖለቲካና የቢዝነስ ትስስር የኮሪያን ቻቦል የሚባለውን የቤተሰብ ኩባንያዎች ስርዓት መሰረት ጥሏል። ታዲያ ይህ የጀርባ ድጋፍ ሳምሰንግን የዓለም ኃይል አደረገው ወይስ ወደ ከፋ የፖለቲካ ውዝግብና ውድመት መራው? የሚገርመው ነገር ገና ይመጣል። የሳምሰንግ መስራች ሊ ባዮንግ ቹል በመንግስት ድጋፍ አውራ ኢንዱስትሪዎችን መገንባት ሲጀምር የኮሪያ የፖለቲካ መድረክ ግን
ትልቁን መናወጥ ሊያስተናግድ ነው። እንደ አውሮፓውያን አቆጣጠር በ1961 ዓመተ ምህረት ፓርክ ቹንግ ሂ የተባለው ጄኔራል ባደረገው ወታደራዊ መፈንቅለ መንግስት ስልጣንን ያዘ። የደቡብ ኮሪያ እድገት አቅጣጫም በአንድ ጀንበር ተቀየረ። ጄኔራል ፓርክ የቀድሞ ፕሬዝዳንት ሳንግ ማንሪ የጀመሩትን የኢንዱስትሪ ድጋፍ ስርዓት ወዲያውኑ ወረሰው። ነገር ግን በእቅዱ ላይ እጅግ ጠንካራ የሆነ የአመራር ዘይቤንና ከፍተኛ ትኩረት ጨመረበት። ፓርክ ለዓለም የሰጠው መልእክት ግልጽ ነበር። ደቡብ ኮሪያ ልትበለጽግ የምትችለው የኢንዱስትሪ ምርቶችን ወደ ውጭ በመላክ ኤክስፖርት በማድረግ ብቻ ነው። የሀገር ውስጥ ገበያ ትንሽ ስለነበር አውሮፓና አሜሪካን የመሳሰሉ ዓለም አቀፍ ገበያዎችን መውረሩ የሀገሪቱ የህልውና ጥያቄ ሆነ። ይህ አቅጣጫ በቁጥር ሲገለጽ የበለጠ አስገራሚ ነው። ከ1963 እስከ 1978 ባለው አስደናቂ የ18 ዓመታት ጊዜ ውስጥ የደቡብ ኮሪያ የሀገር ውስጥ ምርት እድገት ጂዲፒ ግሮዝ በዓመት ከ9% በታች የሰጠው ለ3 ጊዜ ብቻ ነበር። ይህ የእድገት ፍጥነት በዚያን ዘመን በምዕራቡ ዓለም ከታየው በእጅጉ የላቀ ነበር። ይህም የመንግስት ጠንካራ እጅና የቢዝነስ ፈቃደኝነትን ያሳያል። ታዲያ ይህ ታሪካዊ እድገት እንዴት ተፈጠረ? የፓርክ መንግስት ለተመረጡና ትልቅ አቅም ላላቸው የንግድ ድርጅቶች ያልተገደበ ድጋፍ ለመስጠት ወሰነ። ለሳምሰንግ፣ ኤልጂ፣ ሃዩንዳይ እና ኤስኬ ግሩፕ ለመሳሰሉ ኩባንያዎች መንግስት የጋብቻ ቀለበት አደረገላቸው። የሰጣቸው ጥቅማ ጥቅሞች ቀላል አልነበሩም። ከዓለም ርካሽ ወለድ ያለው ብድር፣ የግብር ቅነሳ፣ ከውጭ ተፎካካሪዎች ሙሉ የመንግስት ጥበቃ ይሰጣቸዋል። እነዚህ ኩባንያዎችም በፍጥነት አደጉ። ቻይቦልስ በመባል የሚታወቁት እነዚህ ግዙፍ የንግድ ቡድኖች በቤተሰብ ቁጥጥር ስር እያሉ በቢሊየን የሚቆጠር ዶላር የሚያንቀሳቅሱና ከመንግስት ጋር የጠበቀ ግንኙነት ያላቸው ተቋማት ሆኑ። ቻይቦልስ የተመሰረቱት ከአንድ ፋብሪካ አይደለም፣ ይልቁንም ከአንድ ሐሳብ ነው። የደቡብ ኮሪያን ኢኮኖሚ ከጦርነት በኋላ ከነበረው ፍጹም ድህነት መዘው የማውጣት ኃላፊነት። የሳምሰንግ ታሪክ አሁን ከአንድ ሰው የቢዝነስ ራዕይ ወደ አንድ ሀገር የፖለቲካ ስትራቴጂ ተለውጧል። ከዚህ በኋላ ነበር ሁላችንም በከፊልም ቢሆን የምናውቀው ሳምሰንግ ቅርጽ መያዝ የጀመረው። በ1970ዎቹና 80ዎቹ ቻይቦልስ የደቡብ ኮሪያ ኢኮኖሚን ተቆጣጠሩ። ሳምሰንግ ቴሌቪዥን መስራት ጀመረ። ከዚያም ሴሚኮንዳክተሮችን፣ በመጨረሻም ሞባይል ስልኮችን ወደ ዓለም ገበያ ላከ። ዛሬ ከሰባት አስርት ዓመታት በኋላ ደቡብ ኮሪያ ሳምሰንግ ነች፣ ሳምሰንግም ደቡብ ኮሪያ ነች። ለዚህ ማስረጃ የሚሆነው አስደናቂ ስታቲስቲክስ ነው። ከሀገሪቱ ጠቅላላ የሀገር ውስጥ ምርት ጂዲፒ ውስጥ ወደ 20% የሚሆነው የሚመጣው ከሳምሰንግ ግሩፕ ገቢ ነው። ይህን መወዳደር የሚችለው የደቡብ ኮሪያ መንግስት ራሱ ብቻ ነው። የመንግስት ወጪ ከአጠቃላይ ምርቱ ከ20% እስከ 25% ይሸፍናል። ይህ የኢኮኖሚ ጥምረት ደረጃ በዓለም ላይ ተወዳዳሪ የለውም። ለንጽጽር ያህል የጃፓን ትልቁ ኩባንያ ቶዮታ ከሀገር ውስጥ ምርት 5% ያህሉን ሲይዝ የአሜሪካው ወልማርት ደግሞ 2.5% ብቻ ነው የሚይዘው። የአንድን ሀገር ኢኮኖሚ 1/5ኛውን 20%ውን በአንድ ቤተሰብ የሚመራ አንድ ኩባንያ መቆጣጠሩ ፈጽሞ የማይታመን ነው። ይህ አስደናቂ ማዕከላዊነት ወደ ህዝቡ የዕለት ተዕለት ህይወትም ዘልቋል። ወጣቶች ሁሉ በተለይም ወላጆቻቸው የህይወትን ስኬት የሚያዩት የሳምሰንግ ሰው በመሆን ላይ ነው። በሁሉም የትምህርትና ማህበራዊ መሰናክሎች አልፎ በዚያች ኩባንያ ውስጥ መስራት የስኬት ቁንጮ ነው። በየ2 ዓመቱ ከ100,000 በላይ ወጣቶች ለሳምሰንግ ብቃት ፈተና ይሰለፋሉ። ከነዚህ ውስጥ ጥቂት ሺዎች ብቻ ያልፋሉ። ቀሪዎቹ ደግሞ ወደ ትናንሾቹ ቻይቦልስ እንደ ሃዩንዳይ ወይም ኤልጂ ወዳሉ ካምፓኒዎች ይሄዳሉ። በእነዚያም የማይሳካላቸው ደግሞ ከቤተሰብና ጓደኛ በመደበቅ በትናንሽ ኩባንያዎች ውስጥ መስራት ይጀምራሉ። ይህም እንደ ውድቀት ይቆጠራል። ሳምሰንግ በኮሪያ ውስጥ ዘልቆ ገብቷል። ስማርት ስልክ ሲገዙ፣ ኢንሹራንስ ሲፈልጉ፣ በሳምሰንግ የተሰራ መርከብ ላይ ሲሳፈሩ ሁሉም ቦታ
ሳምሰንግ ነው። ሳምሰንግ አንድ ኩባንያ አይደለም። ዛሬ በይፋ የሚታወቁ 59 ያህል ተባባሪ ኩባንያዎች ያሉት ግዙፍ የቢዝነስ ግድግዳ ነው። ነገር ግን የሊ ቤተሰብ ይህን ግዙፍ ኢምፓየር የሚቆጣጠረው በገንዘብ ብዛት ብቻ አይደለም፣ ይልቁንም በጣም በተወሳሰበ የባለቤትነት ድር ነው። ይህን ዘዴ በቀላሉ ልግለጽላችሁ። የሊ ቤተሰብ በአንዱ የሳምሰንግ ኩባንያ ለምሳሌ ኤ አነስተኛ ድርሻ ሊኖራቸው ይችላል። ያ ኩባንያ ኤ ደግሞ በሌላ ኩባንያ ቢ ትልቅ ድርሻ አለው። ያ ኩባንያ ቢ ደግሞ በሶስተኛ ኩባንያ ሲ ላይ ሙሉ ቁጥጥር አለው። በዚህ መንገድ በትንሽ ገንዘብ ቤተሰቡ በመላው የሳምሰንግ ግዙፍ መዋቅር ላይ ቀጥተኛ ያልሆነ ግን ሙሉ ቁጥጥር ይሸምታሉ። ይህ የተወሳሰበ ድርጅታዊ መዋቅር እጅግ ብልህና በጥንቃቄ የታሰበበት ነው። በደቡብ ኮሪያ ሕግ መሰረት አክሲዮን ሲሸጥ ወይም ሲወረስ የሚከፈለው የውርስ ታክስ ከፍተኛ ነው፣ እስከ 50% የሚደርስ ነው። ይህ ዘዴ ደግሞ የቤተሰቡን ስልጣን ከአንድ ትውልድ ወደ ሌላው ሲያስተላልፉ ይህን ከፍተኛ ታክስ ለመሸሽና የቤተሰቡን ቁጥጥር ያለምንም ቅጣት ለማስቀጠል የሚረዳ ሕጋዊ ክፍተት ነው። ይህ የተወሳሰበ ድርጅታዊ መዋቅር በ2014 ዓ.ም ክፉኛ ተናጋ። የሳምሰንግ ሊቀመንበር የነበሩት ሊ ኩንሂ በድንገት የልብ ድካም ሲያጋጥመው የንግድ ኢምፓየሩ ማን እንደሚመራው የስልጣን ጥያቄ ተነሳ። ወራሹ ልጃቸው ሊ ጂዮንግ አባቱ ከመሞቱ በፊት የቁጥጥር ስልጣኑን ለማጠናከር በፍጥነት እቅድ ማውጣት ነበረበት። እቅዱም ግልጽ ነበር። ሁለቱን ዋና ዋና የሳምሰንግ ኩባንያዎች ሳምሰንግ C&T እና ቼል ኢንዱስትሪስን በአንድነት ማዋሃድ። ቤተሰቡ በቼል ኢንዱስትሪስ ላይ ጠንካራ ቁጥጥር ስላለው C&Tን ዋጋ በማሳነስ ከቼል ጋር ካዋሃዱት ሊ ጂዮንግ ያለ ተጨማሪ ወጪና ያለ ከፍተኛ ታክስ በአዲሱ ኩባንያ የበለጠ የላቀ ቁጥጥር ይኖረዋል። እቅዱ ተአምር የፈለገ ቢሆንም የድርጅታዊ ውህዱን ለማጽደቅ የባለ አክሲዮኖች 2/3ኛውን ድምጽ ያስፈልጋቸው ነበር። ትልቁና ወሳኙ ባለ አክሲዮን ግን የግል ሰው አልነበረም። በወቅቱ በፕሬዝዳንት ፓርክ ጋይንሄ የሚመራው የመንግስት የጡረታ አገልግሎት ናሽናል ፔንሽን ሰርቪስ ነበር። ሁኔታው አስቸጋሪ እንደሆነ የተገነዘበው ሊ ጄዮንግ ከፕሬዝዳንት ፓርክ የቅርብ ወዳጅ ከነበረችው ቼሱን ሲል ጋር በድብቅ ተገናኘ። ቾይ ምንም ይፋዊ የመንግስት ስልጣን ባይኖራትም በፕሬዝዳንቷ የውሳኔ ሐሳቦች ላይ ትልቅ ተጽዕኖ እንደነበራት ይታወቅ ነበር። ሳምሰንግ ለቾይ የበጎ አድራጎት ድርጅቶች $36 ሚሊዮን የሚጠጋ ገንዘብ በስጦታ መልክ ለገሰ። ከዚህ በኋላ ብዙ ሳይቆይ በአንድ ጀንበር የመንግስት የጡረታ ፈንድ ያለምንም ትክክለኛ ምክንያት የሳምሰንግን ውህደት ለመደገፍ ድምጽ ሰጠ። ውህደቱም ጸደቀ። የሳምሰንግ የጀርባ አጥንት የሆነው የመንግስት ድጋፍ ለኩባንያው ታላቅ ብልጽግናን ቢያመጣም ከጥቂት አስርት ዓመታት በኋላ ግን ወደ ጥልቅ የሙስና ገደል መራው። ይህ የቻይቦልስና የፖለቲካ ኃይል የማይነጣጠል ትስስር በመጨረሻም የደቡብ ኮሪያን ፖለቲካዊ መድረክ አንቀጠቀጠው። በ2017 ዓ.ም ዓለምን ያስደነገጠው ታላቅ የፖለቲካ ቅሌት ይፋ ወጣ። ይህ ቅሌት ሳምሰንግን ጨምሮ በርካታ ቻይቦልስ በወቅቱ ስልጣን ላይ የነበሩት ፕሬዝዳንት ፓርክ ጋይንሄ፣ የቀድሞ መሪ ፓርክ ቺንግ ሂ ልጅ እና ለቅርብ ጓደኞቻቸው ድርጅቶች በቢሊየን የሚቆጠር ዶላር ጉቦ በመስጠት የፖለቲካ ድጋፍ ሲገዙ መቆየታቸውን የሚያሳይ ነበር። ይህ ሁሉ ሙስናና ስምምነት ይፋ ሲወጣ የፖለቲካው ዓለም ብቻ አልተናጋም። የሳምሰንግ ትክክለኛ መሪና መስራቹ የልጅ ልጅ የሆነው ሊ ጂዮንግ በሙስና ወንጀል ተከሰሰ። ፕሬዝዳንት ፓርክ ከስልጣን ወርደው ታሰሩ። ሊ ጄዮንግም ተከታዩ እስረኛ ሆነ። ገንዘብንና ስልጣንን አጣምሮ የያዘው የቻይቦል ስርዓት የመጨረሻ ፍርድ የተሰጠበት ይመስል ነበር። ዓለም በጉጉት ተመለከተች። አሁን የኮሪያ ሕግ ለሁሉም እኩል ነው ብለው ጠየቁ። ነገር ግን ዛሬ ነገሮቹ ወደ ነበሩበት ተመልሰዋል። እንደውም ታሪኩ ራሱን ደገመው። ሊ ጄዮንግ
የ30 ወር የእስር ጊዜ ተፈርዶበት የነበረ ቢሆንም በ2022 ዓመተ ምህረት ላይ ይቅርታ ተደርጎለት ተለቀቀ። ይህ ይቅርታ የተደረገው በምርጫ ሳይሆን በቀጥታ በደቡብ ኮሪያ ፕሬዝዳንት ያን ሱክ ዮል ውሳኔ ነበር። ፕሬዝዳንቱ ይቅርታውን ያጸደቁት ምክንያትስ ምንድን ነው ካላችሁ በጣም የሚገርም ነው። ፕሬዝዳንቱ ሳምሰንግን ለመምራት የሱ አመራር አስፈላጊ ነው በማለት የአንድ ኩባንያን ጥቅም ከመላው ሕግና ፖለቲካዊ ፍትህ አስበለጡት። ይህ ታሪክ የማይቋረጥ ዑደት ፈጥሯል። ደቡብ ኮሪያና በተለይም ፖለቲከኞቿ የሀገሪቱን ኢኮኖሚ ከኪሳራና ከዓለም አቀፍ ውድድር ለመከላከል ያለ ሳምሰንግ መኖር አይችሉም። ሳምሰንግ በአንድ ወቅት የፈራረሰች ሀገርን የኢኮኖሚ ምሰሶ ሆኖ ቢነሳም ዛሬ ግን ከሀገሪቱ የፖለቲካ ውሳኔዎች በላይ የሆነ ኃይል አግኝቷል። ሳምሰንግ ከሀገሪቷ ገበያ ከ50 በመቶ በላይ የሚሆነውን ምርት የሚሸፍን በሺዎች ለሚቆጠሩ ሰዎች ስራ የፈጠረና የደቡብ ኮሪያን ዓለም አቀፍ ገጽታ በብቸኝነት የሚወክል ግዙፍ ድርጅት ነው። የኮሪያው ፕሬዝዳንት ቢወድቁ የሚተካ ፖለቲከኛ ይገኛል። ሳምሰንግ ቢወድቅ ግን የኮሪያ ኢኮኖሚ ይወድቃል። ደቡብ ኮሪያና ፖለቲከኞቿ ያለ ሳምሰንግ መኖር አይችሉም። ሳምሰንግ ግን ከደቡብ ኮሪያ ውጭም ቢሆን ለረጅም ጊዜ መኖር አቅም አለው። ፖለቲካው ለገንዘብ ይሰግዳል። ሳምሰንግ የጀመረው እንደ ኮሪያዊ ኩባንያ ቢሆንም ዛሬ ግን ከደቡብ ኮሪያ ውጭም ቢሆን ለረጅም ጊዜ መኖር አቅም አለው። እጣ ፈንታው ከሀገሩ ተፋቷል። ኮሪያ ውስጥ ድርጅት ከሀገር በላይ የሚሆንበት ሁኔታ ተፈጥሯል። ይህ የኃይል አወቃቀር ለምን ያህል ጊዜ ሊቆይ ይችላል? የሊ ቤተሰብ የስልጣን ድር መጀመሪያ ይፈርሳል ወይስ በኮሪያ ወጣቶች ዘንድ እየጨመረ የመጣው የሙስና ተቃውሞ የሳምሰንግንና የደቡብ ኮሪያን የኃይል ሚዛን ያናውጠዋል? ይህ አስገራሚ የኢኮኖሚና የፖለቲካ ትስስር ምን አስተያየት ሰጣችሁ? ከታሪኩስ ምን ተማራችሁ? አስተያየታችሁን በኮሜንት ስር ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰባችን ይሁኑ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ድረስ ቸር እንሰንብት።